ሰላም እንኳን በሰላም ወደ ኤቢዩቲዩብ ቻናል በሰላም መጣችሁ። ስሜ አቢል ይባላል። በዛሬ ቪዲዮአችን ላይቭ ስትሪም ያደረጋችሁ ዶላር የምታገኙበት ምርጥ የኦንላይን ስራ አፕሊኬሽን ይዤላችሁ መጥቻለሁ። ይህንን አፕሊኬሽን ድሪም ፓርቲ ይባላል። እዚህ አፕሊኬሽን ላይቭ ስትሪም በማድረግ ለሰዎች ኢንቫይት ማድረግ ጌም በመጫወት ዶላር የምታገኙበት ምርጥ የኦንላይን ስራ አፕሊኬሽን ነው። በዛሬ ቪዲዮአችን ስለ ድሪም ፓርቲ ሙሉ አጠቃቀም አሳያችኋለሁ። ማለት እንዴት አድርጋችሁ አካውንት እንደምትከፍቱ፣ እንዴት አድርጋችሁ ሆስት ሆናችሁ እንደምትሰሩ፣ እንዴት አድርጋችሁ ቬሪፋይ እንደምታደርጉ በዚህ ቪዲዮ ያሳያችኋለሁ። እንደዚህ አይነት የኦንላይን ስራ ቪዲዮ የሚመቻችሁ ከሆነ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ ጀምሩት። አሁን ቀጥታ ወደ ቪዲዮ እንግባ። በመጀመሪያ ይህንን ኦንላይን ስራ ለመስራት አፕሊኬሽን ዳውንሎድ ማድረግ አለባችሁ። ይህንን አፕሊኬሽን ዳውንሎድ ለማድረግ ደግሞ ሊንክ ያስፈልጋችኋል። ይህንን ሊንክ ደግሞ ቴሌግራም ቻናሌ አስቀምጬላችኋለሁ። ቴሌግራም ቻናሌ ለማግኘት ደግሞ ኮሜንት ላይ ፒን ባደረኩላችሁ ሊንክ በመንካት ቴሌግራም ቻናሌ ማግኘት ይችላላችሁ። ወይም ደግሞ ቀጥታ ወደ ቴሌግራም አፕሊኬሽናችሁ በመግባት ሰርች ማድረጊያው ላይ ኤቢግራም 17 ብላችሁ ሰርች አድርጉ። ከዛ የሚመጣላችሁ ቻናል ይሄንን ንኩት። ከዛ ቀጥታ ወደ እኔ ቴሌግራም ቻናል ያስገባችኋል። እዚህ ጋር የተለያዩ ኦንላይን ስራ ስለምለቅላችሁ ይሄንን ቻናል ጆይን ማድረጋችሁ እንዳትረሱ። ጆይን ካደረጋችሁ በኋላ እዚህ ጋር ፒንድ መሰጅ የሚል አለ፣ እሱን ትነካላችሁ። ከዛ ቀጥታ ወደዚህ ያመጣችኋል። ይሄንን ወደ ላይ ታረጉና 14 ቁጥር ድሪም ፓርቲ የሚል ሊንክ እዚህ ጋር አስቀምጬላችኋለሁ። ይሄንን ሊንክ ትነካላችሁ። ከዛ ቀጥታ ወደዚህ ያመጣችኋል። እዚህ ጋር ዳውንሎድ ኢሚዲየትሊ የሚል አለ፣ እሱን ትነካላችሁ። ከዛ ወደዚህ ካስገባችሁ በኋላ እዚህ ጋር ሲ ኢን ፕሌይ ስቶር አፕ የሚል አለ፣ እሱን ትነካላችሁ። ከዛ ቀጥታ ወደ ፕሌይ ስቶር አፕሊኬሽን ያስገባችኋል። ይሄንን አፕሊኬሽን ዳውንሎድ ታረጉታላችሁ። ኢንስታል አድርጎ ከጨረሰ በኋላ ኦፕን ብላችሁ ወደ ውስጥ ገባላችሁ። ከዛ ወደ እንደዚህ አይነት ኢንተርፌስ ያመጣችኋል። ይሄንን አግሪ ትሉታላችሁ። አካውንት ለመክፈት በጉግል አካውንታችሁ መክፈት ይችላላችሁ፣ ወይም ደግሞ በፌስቡክ አካውንታችሁ መክፈት ይችላላችሁ። እኔ የምፈልገው በጉግል አካውንት ስለሆነ ጉግል ኢሜል ነካለው። ከዛ ስልካችሁ ላይ ያለ ኢሜል ያስመርጣችኋል። አንድ ኢሜል ትመርጡለታላችሁ። ከዛ ቀጥታ ወደ እንደዚህ አይነት ኢንተርፌስ ያስገባችኋል። እዚህ ጋር ጾታችሁ ትሞላላችሁ። ማለት ወንዶች ከሆናችሁ ሜል፣ ሴቶች ከሆናችሁ ፊሜል የሚል ትመርጣላችሁ። ከዛ እዚህ ጋር ደግሞ እድሜያችሁ ትሞላላችሁ። እድሜያችሁ ከ18 በላይ አድርጋችሁ ትሞላላችሁ። እዚህ ጋር ካንትሪ የሚል ደግሞ ኢትዮጵያ ብላችሁ ሰርች ታረጉና ኢትዮጵያ የሚል ትነካላችሁ። እንደዚህ ያደርጋችሁ ሁሉም ከሞላችሁ በኋላ እዚህ ጋር ኮንቲኒ የሚል አለ፣ ይሄንን ትነካላችሁ። ከዛ እንደዚህ ያደርጋችሁ ትክክለኛ አካውንት ከፍታችሁ ትጨርሳላችሁ። ከጨረሳችሁ በኋላ እዚህ ጋር ፐርሚሽን ይጠይቃችኋል። ይሄንን ፐርሚሽን አለው ትልታላችሁ። ከዛ ይሄንን ትነካላችሁ። ከዛ እዚህ ጋር ቦነስ ይሰጣችኋል። ቼክ ኢን የሚል ትነካላችሁ። ከዛ ቀጥታ አካውንት ከከፈታችሁ በኋላ ወደ እንደዚህ አይነት ኢንተርፌስ ያመጣችኋል። እናንተ ቀጥታ እዚህ ጋር የፕሮፋይል ምልክት ያለበት ትነካላችሁ። ከዛ ቀጥታ ወደዚህ ያመጣችኋል። እዚህ አፕሊኬሽን ፌስ ቬሪፊኬሽን መስጠት አለባችሁ። ፌስ ቬሪፊኬሽን ለመስጠት እዚህ ጋር ቬሪፋይ ናው የሚል አለ፣ እሱን ትነካላችሁ። ከዛ እንደዚህ ያመጣላችኋል። ብርሃን ባለበት ቦታ ከሆናችሁ በኋላ እዚህ ጋር ቪው ናው የሚል አለ፣ እሱን ትነካላችሁ። ከዛ እዚህ ጋር ሮቦት አለች፣ እሷ የምትላችሁ ያረጋችሁ ቬሪፋይ ታረጋላችሁ። ሳትሳሳቱ እሷ የምትላችሁ ያረጋችሁ ቬሪፋይ አርጉ። ቬሪፋይ አርጋችሁ ከጨረሳችሁ በኋላ እንደዚህ ብሎ ያመጣላችኋል። ቬሪፋይድ ብሎ ያመጣላችኋል። እዚህ ጋር ሪስታርት አፕ የሚል አለ፣ እሱን ትነካላችሁ። ከዛ ቀጥታ ወደዚህ መልሳችኋል። እንደምታዩት እዚህ ጋር ቬሪፋይ አርጋችኋል ወይስ አላረጋችሁም የሚል እዚህ ያሳያችኋል። ቬሪፋይድ የሚል ካለ ቬሪፋይ አርጋችሁ ጨርሳችኋል ማለት ነው። እንደዛ የሚል ከሌለ ደግማችሁ ቬሪፋይ አድርጉ። ምክንያቱም እዚህ አፕሊኬሽን ቬሪፋይ ካላደረጋችሁ መስራት አትችሉም። ቬሪፋይ ካደረጋችሁ በኋላ ነው መስራት የምትችሉት። አሁን እዚህ አፕሊኬሽን ቬሪፋይ አድርጋችሁ ከጨረሳችሁ በኋላ ዶላር ለመስራት ሆስት ሆናችሁ መስራት አለባችሁ። ሆስት ሆናችሁ ለመስራት ደግሞ አይዲ ናምበር ያስፈልጋችኋል። ስለዚህ እንዴት አድርጋችሁ ሆስት ሆናችሁ እንደምትሰሩ ላሳያችሁ። በመጀመሪያ ይሄንን ወደ ላይ ታረጋላችሁ። ከዛ እዚህ ጋር ማይ ሴንተር የሚል አለ፣ እሱን ትነካላችሁ። ከዛ ሁለት አማራጭ ያመጣላችኋል፣ ሆስት እና ኤጀንት የሚል። እናንተ ቀጥታ ሆስት የሚል ይሄንን ትነካላችሁ። ከዛ አፕላይ ናው የሚል አለ፣ እሱን ትነካላችሁ። ከዛ ፕሊስ ኢንተር ዘ ኢንቪቴሽን ኮድ የሚለው ቦታ ላይ እዚህ ስክሪን ላይ ያስቀመጥኩላችሁ ኮድ አስገቡ፣ ወይም ደግሞ እንደዚህ ብላችሁ ያስገቡ 22 71 56 4 ብላችሁ ያስገቡ። ከዛ እንደዚህ ብላችሁ ካስገባችሁ በኋላ እዚህ ጋር ቢንዲንግ የሚል አለ፣ እሱን ትነካላችሁ። ከዛ እሱ ከነካችሁ በኋላ እንደዚህ ብሎ ያመጣላችኋል። አቢል ኤቢና የኔ ፕሮፋይል ያመጣላችኋል። ከዛ ወደዚህ ያመጣችኋል። ከዛ ሆስት ሆናችኋል ብሎ እንደዚህ ያመጣላችኋል። ባክ ብላችሁ ከዚህ ትመለሳላችሁ። ከዛ ወደዚህ ከተመለሳችሁ በኋላ እንደምታዩት እዚህ ጋር ሆስት ታስክ የሚል አልነበረም። አሁን ግን ሆስት ታስክ የሚል ይመጣላችኋል። ይሄንን ሆስት ታስክ የሚል እንዲመጣላችሁ ግን ሆስት መሆን አለባችሁ። በእኔ አይዲ ናምበር ሆስት ከሆናችሁ በኋላ ነው ይሄንን ሆስት ታስክ የሚል የሚያመጣላችሁ። አሁን እንዴት አድርጋችሁ ላይቭ የተቀመጣችሁ ዶላር እንደምታገኙ ላሳያችሁ። በመጀመሪያ ሆስት ታስክ የሚል ይሄንን ትነካላችሁ። ከዛ እንደምታዩት እንደዚህ ያመጣላችኋል። እዚህ ጋር እንደምታዩት ላይቭ ላይ 2 ሰዓት ከተቀመጣችሁ 0.8 ዶላር ይሰጣችኋል። 0.8 ዶላር ማለት 80,000 ፖይንት ነው። ይሄንን 80,000 ፖይንት ለማግኘት ላይቭ ላይ መቀመጥ አለባችሁ። የትኛው ላይቭ ላይ መቀመጥ እንዳለባችሁ ላሳያችሁ። በመጀመሪያ ይሄንን ባክ ብላችሁ ትመለሳላችሁ። ከዛ ወደዚህ ከተመለሳችሁ በኋላ እዚህ ጋር ሆም የሚል አለ፣ እሱን ትነካላችሁ። ከዛ ወደ ሆም ከተመለሳችሁ በኋላ የተለያዩ ሰዎች ላይቭ ይገባሉ፣ እነዛ ጋር መግባት ትችላላችሁ። ነገር ግን እዚህ ላይቭ ገብታችሁ ያንን 80,000 ፖይንት አታገኙም። ያንን 80,000 ፖይንት ለማግኘት የራሳችሁን ላይቭ መክፈት አለባችሁ። የራሳችሁን ላይቭ ለመክፈት ደግሞ ይሄንን ትነካላችሁ። ከዛ እንደዚህ ያመጣላችኋል። እዚህ ጋር ፕሮፋይላችሁ ታስገባላችሁ። እዚህ ጋር ደግሞ የላይቫችሁን ስም ታስገባላችሁ። ከዛ ክሬት የሚል ነክታችሁ የራሳችሁን ላይቭ ትከፍታላችሁ። እኔ አሁን ሁሉም ነገር ሞልቼ ላሳያችሁ። አሁን እኔ ፕሮፋይሌና
የላይቬን ስም አስገብቼ ጨርሻለሁ። እናንተም እንደኔ ከጨረሳችሁ በኋላ ክሬት የሚል ትነካላችሁ። ከዛ ወደ ሆም ይመልሳችኋል። እንደምታዩት እዚህ ጋር የራሳችሁን ፕሮፋይል ያሳያችኋል። ይሄንን ፕሮፋይል ትነኩታላችሁ። ከዛ እንደምታዩት የራሳችሁን ላይቭ ይከፍትላችኋል። የራሳችሁን ላይቭ ስለከፈተላችሁ ብቻ ግን ያንን 80,000 ፖይንት አታገኙም። ያንን 80,000 ፖይንት ለማግኘት ሆስት የሚለውን ቦታ ላይ መቀመጥ አለባችሁ። ስንነክታችሁ ቴክ ማይክ የሚል ነክታችሁ 2 ሰዓት ስትቆመጡ ነው ያንን 80,000 ፖይንት የምታገኙት። እኔ አሁን 2 ሰዓት ላይቭ ላይ ልቀመጥና ላሳያችሁ። እኔ አሁን ላይቭ ላይ 2 ሰዓት ተቀምጫለሁ። ክሊም ያደረኩ ላሳያችሁ። በመጀመሪያ ከዚህ ላይቭ ባክ ብላችሁ ትወጣላችሁ። ከዛ ሚ የሚል ትነካላችሁ። ከዛ ወደ እንደዚህ አይነት ኢንተርፌስ ከመጣችሁ በኋላ ይሄንን ወደ ላይ ታረጉና ሆስት ታስክ የሚል ትነካላችሁ። ከዛ ወደ እንደዚህ አይነት ኢንተርፌስ ከመጣችሁ በኋላ እዚህ ጋር ቅድም 40,000 ፖይንት ኮሌክት አድርጌ ስለነበር ነው አሁን 40,000 ፖይንት ኮሌክት ያደረኩ ላሳያችሁ። ላይቭ ላይ ከተቀመጣችሁ በኋላ ይሄንን ኮሌክት የሚል ትነካላችሁ። ከዛ እንደምታዩት ኮሌክትድ ይላችኋል። ዋሊት ላይ ገብታችሁ ቼክ ለማድረግ ደግሞ ከዚህ ባክ ብላችሁ ትመለሳላችሁ። ከዛ ወደዚህ ከተመለሳችሁ በኋላ እዚህ ጋር ዋሊት የሚል አለ፣ እሱን ትነካላችሁ። ከዛ ወደዚህ ያመጣችኋል። እዚህ ጋር 3 አማራጭ ያመጣላችኋል። ኮይን እና ጌም ኮይን፣ ዳይመንድ የሚል ያመጣላችኋል። እናንተ ቀጥታ ዳይመንድ የሚል ትመርጣላችሁ። ከዛ ወደዚህ ያመጣችኋል። እዚህ ጋር እንደምታዩት 80,000 ፖይንት ቅድም የወሰድኩት እዚህ ጋር አለ። $0.8 ደግሞ እዚህ ጋር በዶላር ይቀመጥላችኋል። ሌላ ደግሞ እዚህ አፕሊኬሽን ለሰዎች ኢንቫይት ማድረግ ከፍተኛ ዶላር ማግኘት ይችላላችሁ። ለሰዎች ኢንቫይት ለማድረግ ደግሞ ይሄንን በመጀመሪያ ባክ ብላችሁ ትመለሳላችሁ። ከዛ ወደዚህ ከመጣችሁ በኋላ እዚህ ጋር ኢንቫይት የሚል አለ፣ እሱን ትነካላችሁ። ከዛ እንደዚህ ያመጣላችኋል። እዚህ ጋር አንድ ሰው ኢንቫይት ካደረጋችሁ 20,000 ፖይንት ይሰጣችኋል። 20,000 ፖይንት ማለት $0.2 ነው። 3 ሰው ኢንቫይት ካደረጋችሁ 60,000 ፖይንት ይሰጣችኋል። 60,000 ፖይንት ማለት ደግሞ $0.6 ማለት ነው። 50 ሰው ኢንቫይት ካደረጋችሁ ደግሞ 1.5 ሚሊዮን ፖይንት ይሰጣችኋል። አሁን ይሄንን ኤክስ የሚል ትነካላችሁ። ከዛ ለሰዎች ኢንቫይት ለማድረግ እዚህ ጋር ኢንቫይት ፍሬንድስ ቱ ዊን የሚል እሱን ትነካላችሁ። ከዛ እዚህ ጋር የራሳችሁን ሊንክ ይሰጣችኋል። ይሄንን ሊንክ ኮፒ በማድረግ ወይም ደግሞ ወደምትፈልጉት ሰው ሼር በማድረግ ለሰዎች ኢንቫይት ማድረግ ትችላላችሁ። ከዛ ለሰዎች ኢንቫይት አድርጋችሁ ያገኛችሁትን ሪዋርድ እዚህ ይቀመጥላችኋል። ኮሌክት የሚል ነክታችሁ መውሰድ ትችላላችሁ። ሌላ ደግሞ በየቀኑ የምታገኙት ታስኮች በመስራት ዶላር ማግኘት ትችላላችሁ። በየቀኑ የምታገኙት ታስኮች በመስራት ዶላር ለማግኘት እዚህ ጋር ዴይሊ ታስክ የሚል አለ፣ እሱን ትነካላችሁ። ከዛ እዚህ ጋር የተለያዩ ታስኮች ያመጣላችኋል። እነዚህ ታስኮች በመስራትም ዶላር ማግኘት ትችላላችሁ። አሁን እዚህ አፕሊኬሽን ሆስት ታስኮች በመስራት ዴይሊ ታስኮች በመስራት ለሰዎች ኢንቫይት በማድረግ በቀላሉ ዶላር ማግኘት ትችላላችሁ። የሰራችሁትን ዶላር ደግሞ ቀጥታ በቴሌ ብር ወይም ደግሞ ቀጥታ በምትፈልጉት ባንክ አሻውት ማድረግ ትችላላችሁ። ይህንን አፕሊኬሽን አዲስም ስለሆነ ብዙ ዶላር እየሰጠ ያለ አፕሊኬሽን ስለሆነ ፈጥናችሁ ጀምሩ። ስለዚህ አፕሊኬሽን ማንኛውንም ጥያቄ ኮሜንት ላይ ያስቀምጡልኝ፣ ሁላችሁ መልስላችኋለሁ። እንዲሁም የሰራችሁትን ዶላር ካሻውት አደራረግና እንደዚህ አይነት የተለያዩ ኦንላይን ስራ ለማግኘት ቴሌግራም ቻናላችን ጆይን ያድርጉ። ቴሌግራም ቻናላችን ኮሜንት ላይ ባስቀመጥኩላችሁ ሊንክ በመንካት ጆይን በማድረግ ይቀላቀሉ። እንዲሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮውን ላይክ በማድረግ ወደ ብዙ ሰው እንዲዳርስ ማድረግ ትችላላችሁ። ይመቻችሁ።